ክብር ለኢየሱስ ይሁን። ቅዱሳን ዛሬ በእናንተ ህይወት ላይ የእግዚአብሔርን ቃል ልናገር መጥቻለሁ። ይሄ ቃል በህይወታችሁ ላይ ይሰራል፣ ያደርጋል፣ ይፈጥራል። ዮሐንስ ራእይ ላይ እንደዚህ የሚል ቃል አለ። 3ኛው ምዕራፍ ላይ የዳዊት ቁልፍ በእጁ ያለው ሲዘጋ የሚከፍት የሌለው ሲከፍት ደግሞ የሚዘጋ የሌለው እንዲህ ይላል፣ እነሆ ባንተ ፊት ባንቺ ፊት የተከፈተውን በር ሰጥቻለሁኝና ማንንም ሊዘጋው አይችልም ብሎ ይላል። ዛሬ በኢየሱስ ስም በተዘጋባችሁ በር ሁሉ ላይ እናገራለሁ፣ እንዲከፈት እናገራለሁ። የተዘጋብሽ የተዘጋብ በር ለምታገለግሉ ሰዎችና ለአገልጋዮች የአገልግሎት በር በኢየሱስ ስም በኃይል እንዲከፈት እናገራለሁ። እሱ ሲከፍት ማንም ሊዘጋው አይችልም። ዛሬ በስሙ ስልጣንና ኃይል እናገራለሁ። ስሙ ላይ የሚከፍት ኃይል አለው፣ የሚዘጋ ኃይል ደግሞ አለው። በኢየሱስ ስም የእናንተን በሮችን በኃይል አስከፍታለሁ። ቢዝነስ ዓለም ውስጥ ላይ ላላችሁ ሰዎች ደግሞ የቢዝነስን በር አስከፍታለሁ። የፋይናንሳችሁን በር አስከፍታለሁ። የትዳራችሁን በር አስከፍታለሁ። ውጭ ሀገር ለመሄድ ስኮላር እድል ለማግኘት እየተጠባበቃችሁ ላላችሁ ተማሪዎች ደግሞ የትምህርታችሁን በር አስከፍታለሁ። ውጭ ሀገር የምትሄዱበትን በር አስከፍታለሁ። ዓለምን ለመዞር ትራቨል ለማድረግ እየጸላችሁ ላላችሁ ለእናንተ ደግሞ በኢየሱስ ስም ያን በር አስከፍታለሁ። በሮቻችሁን ሁሉ በኃይል አስከፍታለሁ። በተዘጋባችሁ በር ሁሉ ላይ የስሙን ኃይል ጠርቻለሁ። አሁን ተከፍቷል። በኢየሱስ ስም ተከፍቷል። አስከፍቻለሁ፣ አስከፍቻለሁ፣ አስከፍቻለሁ። ሪሲቭ አድርጉት። አስከፍቻለሁ። ሪሲቭ አድርጉት። አስከፍቻለሁ። በኢየሱስ ክርስቶስ ስምና ስልጣን ተከፈተ። ይህንን ሜሴጅ የምትመለከቱ ቅዱሳን ሁላችሁም ተከፈተ፣ በሮቼ በኃይል ተከፈተ እያላችሁ ታይፕ አድርጉት። ክብር ለናዝሬቱ ለኢየሱስ ይሁን። ይሄ የጸሎት ቻናል ነው። እንደዚህ እየገባው ሁሌም ይጸልይላችኋለሁኝ እና ላይቭ ስትሪም የላይቭ አገልግሎት እንዲያስጀምረን ፕላትፎርሙ ያን ሌቨልን እንድንደርስ ሁላችሁም ሰብስክራይብ አድርጉት። ሰብስክራይብ አድርጉት። ከዚህ በኋላ ላይቭ ስለሚያገለግላችሁ ፕላትፎርሙ እንዲያስቀጥለን ሁላችሁም ሰብስክራይብ አድርጉት፣ ሼር አድርጉት፣ ላይክ አድርጉት። ወዳችኋለሁ። ተባረኩልኝ። ሻሎም